ጦርነቱ በማንኛውም ሰዓት ሊፈነዳ ይችላል። የኢትዮጵያና ኤርትራ ጦርነት ምናልባትም በሰዓታት ውስጥ ጭምር ሊፈነዳ ይችላል ሲል ዓለም አቀፉ ተቋም ከባድ ማስጠንቀቂያ ያወጣ። የእስራኤል ፕሬዝዳንት ወደ ኢትዮጵያ ይመጣሉ። የተባበሩት መንግስታት በአልፋሽር በተፈጥሮ ደራሽ ድጋፍ ሰጪ ኃይሎች የተፈጸመው ጥቃት የዘር ማጥፋት ወንጀል የመለያ ምልክቶች እንዳሉት አስታወቀ። ከእስራኤል ጋር በነበረው መጠነ ሰፊ ጦርነት ከፍተኛ ወታደራዊ ምት የደረሰበት ቁልፍ አዛዦቹን ያጣው ሐማስ በአሁኑ ወቅት በጋዛ ሰርጥ ያለውን አስተዳደራዊ እና ጸጥታ ነክ ቁጥጥር በከፍተኛ ሁኔታ እያጠናከረ መሆኑ ተሰማ። የአካባቢው ነዋሪዎች እንደሚሉት ከሆነ ቡድኑ በአሜሪካ አደራዳሪነት ከደረሰው የተኩስ አቁም በኋላ ከተደበቀበት በመውጣት አብዛኞቹን የጋዛ አካባቢዎች መልሶ መቆጣጠር ጀምሯል። ኢትዮጵያ የሩሲያን ዘመናዊ ኦሪዮን ተዋጊ ድሮን በመታጠቅ የመጀመሪያው የውጭ ሀገር ደንበኛ ሆነች። እነዚህ መረጃዎች በዝርዝር ይዘናል። እስከ ፍጻሜያችን መጨረሻ ድረስ አብራችሁን የምትቆዩ ከሆነ መረጃዎቹን በዝርዝር የምናይ ይሆናል። ዋነኛ ትኩረቱን በሰላምና በጸጥታ ጉዳዮች ላይ አድርጎ የሚሰራው ኢንተርናሽናል ክራይሲስ ግሩፕ በዛሬው ዕለት ኢትዮጵያና ኤርትራን እንደዚሁም በትግራይ ክልል ያለውን አሳሳቢ ሁኔታ አስመልክቶ የጽናት ሪፖርት ይፋ አድርጓል። ዓለም አቀፉ ተቋም ባወጣው አዲስ ጥናት ሪፖርት ላይ እንደተመለከተውም በኢትዮጵያና በኤርትራ መካከል እየተባባሰ በመጣው ውጥረት እንዲሁም በፌዴራል መንግስቱና በህወሓት መካከል እያገረሽ ያለው የግጭት አዝማሚያ ወደ ጦርነት ሊቀየር ከጫፍ ላይ እንደርሷል ሲል አሳስቧል። በአብይ አህመድና በኢሳያስ መንግስታት እንዲሁም በህወሓት መካከል ያለው የተወሳሰበና ውጥረት የታጀበበት ግንኙነት በአፍሪካ ቀንድ በማንኛውም ቅጽበት ሊፈነዳ የሚችል የባሩድ በርሜል ሲል ኢንተርናሽናል ክራይሲስ ግሩፕ የሁኔታውን አሳሳቢነት በሪፖርቱ ገልጾታል። ሪፖርቱ በፈረንጆች አቆጣጠር በ2018 ዓ.ም በኢትዮጵያና ኤርትራ መካከል ተፈርሞ የነበረውን የአዲስ አበባ አስመራ ባህር ዳር ወታደራዊ ጥምረት ሙሉ በሙሉ ፈርሶ አሁን ላይ በሁለቱ ሀገራት መካከል እርስ በርስ ወደ ጠላትነትና ወደ ጦርነት እየተንደረደሩ ነው ሲል ያትታል። ተቃውሞ ባወጣው መግለጫ የተለያዩ ምክንያቶች ጦርነቱን ሊያንዱት እንደሚችሉ ያስጠነቀቀ ሲሆን ወደ ጦርነት ዘውለው ለመግባት ቀላል ቢሆንም ጦርነቱን ለማስቆም ግን በጣም ከባድ ይሆናል ብሏል። የአፍሪካ የፕሮግራም ዳይሬክተር የሆኑት ሙሪታ ሙቲጋ ኢትዮጵያን፣ ኤርትራን እና ትግራይ ክልልን የሚያፋልም አዲስ ጦርነት መቋቋም የማይቻል ዋጋ ያለው ነው። አደጋው ሶስቱንም ወገኖች ለአሁኑ እንዲታቀብ ያደረጋቸው ይመስላል። ሆኖም እንዳያገረሽ ከዚህ በላይ መደረግ አለበት ብለዋል። የድርጅቱ ምክትል ዳይሬክተር የሆኑት ማግነስ ታይለር ከትግራይ ጦርነት መቋጨት በኋላ በዋናነት ደግሞ በጠቅላይ ሚኒስትር አብይ አህመድ የባህር በር የማግኘት ፍላጎት ምክንያት የኢትዮጵያና የኤርትራ ግንኙነት መሻከሩን አነስቷልም። ኤርትራ ይህ ፍላጎቷን ወረራን ሊያካትል የሚችል ስጋት እንዳለባት ጠቁመዋል። ምክትል ዳይሬክተሩ በአዲስ አበባ ህወሓት ከኤርትራ ጋር በስውር ትብብር መስርቷል ስትል እንደምትከስ ተናግሯልም። የክራይሲስ ግሩፕ መግለጫ በቅርቡ በፌዴራል መንግስቱና በትግራይ ኃይሎች የድሮን ጥቃት ያካተተ ግጭት ኤርትራንም በመሳብ ወደ ሰፊ ጦርነት ሊቀየር እንደሚችል ያሳያል ብሏል። ተቃውሞ አክሎም በሰሜን ኢትዮጵያ አዲስ የሚንቀሳቀስ ግጭት በሱዳን ካለው ግጭት ጋር ተደርቦ ሀያላን የውጭ አካላትን እንደሚስብና ተለዋዋጭ የሆነውን የቀይ ባህር ቀጠናውን እንደሚያውክ አስጠንቅቋልም። ክራይሲስ ግሩፕ ተጽዕኖ ፈጣሪ የአፍሪካ አገራት እና ዓለም አቀፍ ሀገራት የዲፕሎማሲያዊ ስራዎችን እንዲጨምሩ የኢትዮጵያ መንግስትና ህወሓት እንዲሽማገሉ ጠይቋል። አክሎም የኢትዮጵያ ባህር በር የማግኘት ፍላጎትና የኤርትራን ሉዓላዊነት ላይ ጥያቄ የመሰንዘር ስጋትን ጨምሮ በሁለቱም በኩል ያሉ ወገኖች ሾችን እንዲፈቱ ጥሪ አቅርቧል። ይህ በእንዲህ እንዳለ በትግራይ ድንበሮች ላይ ወታደራዊ እንቅስቃሴዎች አሉ መባሉ ውጥረቱን አባብሶታል። የኢትዮጵያ ፌዴራል መንግስት ወታደሮችና የትግራይ ኃይሎች በትግራይ ክልል ድንበሮች ላይ ተከማችተዋል ሲል የፈረንሳይ የዜና አገልግሎት ዘግቧል። ዶቼ ቬለ ያነጋገራቸው የትግራይ ፖለቲካ ተንታኞች እንደሚሉት በትግራይ ውጥረቱ አይሏል። በትግራይ ድንበሮች ላይ ወታደራዊ እንቅስቃሴዎች አሉ። ህዝቡ ሰላሙ እንዲጠበቅ አስፈላጊውን ጫና ማድረግ ይገባዋል ብለዋል። ይህ በእንዲህ እንዳለ በሌላ መረጃ የእስራኤል ፕሬዝዳንት ኢዛክ ሄርዞግ በቀጣይ ሳምንት ወደ አዲስ አበባ እንደሚጓዙ ታወቀ። ታይምስ ኦፍ እስራኤል ባወጣው ዘገባ ፕሬዝዳንቱ በጉብኝታቸው ከኢትዮጵያ ከፍተኛ ባለስልጣናት ጋር በቀጠናዊ ጉዳዮች ይመክራሉ ብለዋል። ከወራት በፊት እስራኤል ለሶማሌላንድ የአገርነት እውቅና መስጠቷ ይታወሳል። ከዚህ እውቅና መስጠቷ ጀርባ ኢትዮጵያና አረብ ኤሚሬቶች ከጀርባ እንዳሉበት ሲነገር ቆይቷል። በአንጻሩ ቱርክ፣ ግብጽና ሳውዲ እስራኤል የሰጠችውን እውቅና ቅቡልነት እንዳያገኝ ከፍተኛ ዲፕሎማሲ ስራ እየሰሩ መሆኑን መረጃዎች ይጠቁማሉ። በሌላ መረጃም የተባበሩት መንግስታት በሚደረገው ገለልተኛ የባለሙያዎች ቡድን ባወጣው ሪፖርት በሱዳን አልፋሽር ከተማ አካባቢ በሚገኙ አረብ ባለሆኑ የማህበረሰብ ክፍሎች ላይ አርኤስኤፍ የተቀናጀ ጥቃት ዘመቻ ማካሄዱን አስታውቋል። የዚህ ጥቃት መለያ ባህሪያትም ድርጊቱ የዘር ማጥፋት ወንጀል መሆኑን ያመለክታል። አልፋሽር በሱዳን በምዕራባዊ ግዛት ዳርፉር ውስጥ ባለፉት ዓመታት ጥቅምት መጨረሻ ላይ በፈጥኖ ድራሽ ኃይል ሰጪ ላይ አልፋሽር በሱዳን በምዕራብ ግዛት ዳርፉር ውስጥ ባለፉት ዓመታት ጥቅምት መጨረሻ ላይ በፈጥኖ ድራሽ ድጋፍ ሰጪ ኃይል ቁጥጥር ስር እስክትውል ድረስ የሱዳን ጦር የመጨረሻ ጠንካራ ምሽግ ነበረች። ሁለቱ ወገኖች እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ አስከፊ እርስ በርስ ጦርነት ውስጥ ይገኛሉ። ዛሬ በወጣው አዲስ ሪፖርት በሱዳን ጉዳይ የሰጠው ገለልተኛው ዓለም አቀፍ እውነታ አጣሪ ልዑክ እንዳመለከተ የፈጥኖ ድራሽ ድጋፍ ሰጪ ኃይል ተዋጊዎች ለ18 ወራት በአልፋሽር ላይ ከባ ካደረጉ በኋላ ለፈጸሙት ወንጀሎች ተጠያቂ ናቸው። በከባው ወቅትም አረብ ያልሆኑ ማህበረሰቦችን በተለይም የዛጋዋና የፉሪ ማህበረሰቦችን በተክለ ቁመና ሙሉ በሙሉ ለማጥፋት ታስቦ የተዘጋጁ ሁኔታዎችን እንደነበሩ ሪፖርቱ ይገልጻል። የልዑኩ ሰብሳቢ መሐመድ ቻንዲ ኦስማን የዘመቻው ስፋት፣ ቅንጅት እና በከፍተኛ የአርኤስኤፍ አመራሮች
የተሰጠ ይፋዊ ድጋፍ በአልፋሽርና በአካባቢ የተፈጸመ ወንጀሎችን በጦርነት ወቅት በድንገት የተከሰቱ ከመጠን ያለፉ ድርጊቶች እንዳልሆኑ ያሳያል ብለዋል። አክለውም ድርጊቶች የዘር ማጥፋት ወንጀል መለያ ባህሪያት የያዙ የታቀዱና የተደራጁ ዘመቻዎች አካል ነበሩ ሲሉ ገልጿል። የዘር ማጥፋት ወንጀል መከላከል እና ቅጣት ስምምነት መሰረት የዘር ማጥፋት የሚባለው አንድም ብሔራዊ፣ ብሔረሰባዊ፣ የዘር ወይም ሃይማኖታዊ ቡድን ሙሉ በሙሉ ወይም በከፊል ለማጥፋት በማሰብ የሚፈጸሙ ተከታዮቹ ድርጊቶችን ያጠቃልላል። የቡድኑ አባላት መግደል፣ በአባላቱ ላይ ከፍተኛ የአካል ጉዳት ወይም የአእምሮ ጉዳት ማድረስ፣ ቡድኑ በአካል እንዲጠፋ ሆን ተብሎ የታቀዱ ሁኔታዎችን መፍጠር፣ በቡድኑ ውስጥ ልደት እንዳይኖር የታለሙ እርምጃዎችን መውሰድ እንዲሁም የቡድኑ ልጆች በኃይል ወደ ሌላ ቡድን ማዛወር ናቸው። ቀጣይ የኢትዮጵያ አየር ኃይል የሩሲያን ዘመናዊ የተራቀቀ ኦሪዮን ኢ የተሰኘ የኒል ኢላማ ቅኝትና የውጊያ ሰው አልባ አውሮፕላን መታጠቁ ተረጋገጠ። ይህም የኢትዮጵያን የዚህ ቴክኖሎጂ ውጤት የመጀመሪያው የውጭ ሀገር ባለቤት ያደርጋታል። ይህ ስኬት ይፋ የሆነው በቅርቡ በቢሾፍቱ አየር ኃይል ዋና መምሪያ በተካሄደው የአየር ኃይሉ 9ኛ ዓመት የምስረታ በዓል ባከበረው አቪዬሽን ኤክስፖ 26 ላይ ነው። በኤክስፖ ላይ የኢትዮጵያ አየር ኃይል አርማ ያለበት ኦሪዮን ኢ ድሮን ለእይታ የቀረበ ሲሆን ይህም ሀገሪቱ ድሮኑን ተረክባ ወደ ስራ ማስገባቷን የሚያሳይ ነው። ኦሪዮን ኢ ድሮን ለረጅም ሰዓት በአየር ላይ በመቆየት የኒል ኢላማ ቅኝት የማድረግ ድንገተኛ ጥቃት የመሰንዘር ከፍተኛ አቅም ያለው ቴክኖሎጂ ነው። ይህ ድሮን እስከ 24 ሰዓት ድረስ ያለማቋረጥ በአየር ላይ መቆየት የሚችል ሲሆን እስከ 7500 ሜትር ላይ ከፍታ የመስራት አቅም አለው። በተጨማሪም የተለያዩ ዘመናዊ ሚሳይሎችንና በሌዘር የሚሰራ ቦምቦችን መሸከም እንዲችል ተደርጎ የተገነባ ነው። የድሮኑ ቴክኖሎጂ በጠላት የራዳርና የኤሌክትሮኒክስ መገናኛ መጨናነቅ በቀላሉ የማይበገር በመሆኑ ለዘመናዊ ውጊያዎች እጅግ በጣም ተመራጭ ነው። የኢትዮጵያ አየር ኃይል ከዚህ ቀደም የቱርክን፣ የኢራንና የቻይናን ዘመናዊ ድሮኖች መታጠቁ ይታወሳል። አሁን ላይ የሩሲያ ኦሪዮን ኢ መጨመሩ የሀገሪቱ የሰማይ ላይ የበላይነት የመከላከል አቅም ወደ ላቀ ደረጃ እንደሚሻገረው ተንታኞች ይገልጻሉ። ይህ በእንዲህ እንዳለ በሌላ መረጃም ሐማስ የመንግስት አገልግሎቶችን በመስጠት ግብር መሰብሰብና የጸጥታ ጥበቃ ስራዎችን ዳግም ማከናወን ጀምሯል። በአሁኑ ወቅት ከጋዛ ሰርጥ ከ90% በላይ የሚሆኑ ግዛቶች በቡድኑ ቁጥጥር ስር መሆኑ ይነገራል። ቡድኑ ቁጥጥሩን ቢያጠናክርም ነዋሪዎች ግን ለጥበቃና ለግብር የሚከፍሉት ገንዘብ መጠን ከበፊቱ በከፍተኛ ሁኔታ መጨመሩን በግልጽ ቅሬታቸው እያሰሙ ነው። ቡድኑ ቁጥጥሩን ቢያጠናክርም ነዋሪዎች ግን ለጥበቃና ለግብር የሚከፍሉት ገንዘብ መጠን ከበፊቱ በከፍተኛ ሁኔታ መጨመሩን በግልጽ ቅሬታቸውን እያሰሙ ነው። ሐማስ በበኩሉ በጋዛ በአሁኑ ወቅት በአስቸኳይ ጊዜ አዋጅ ስር እንደምትገኝ በመጥቀስ አካባቢውን መልሶ ለመቆጣጠርና መደበኛ እንቅስቃሴዎችን ለመጀመር የተለያዩ እርምጃዎችን እየወሰደ መሆኑን አስታውቋል። ምንም እንኳ የእስራኤል ጦር የሐማስን ወታደራዊ ክንፍ በእጅጉ አዳክም ያለው ቢልም በሲቪል አስተዳደሩ በኩል ቡድኑ ያለው ተጽዕኖ ግን አሁንም እንደቀጠለ መሆኑን ወቅታዊ ሁኔታዎች ያሳያሉ። አድማጮች ለሰዓቱ የነበሩ ዜናዎች እነዚህን ይመስሉ ነበር። በቀጣይ እስከምንገናኝ ቸር ሰንብቱ።